ሰላም ጤና ይስጥልኝ ውድ የቅኝት በቲክታክ ቤተሰቦች እንግዲህ ሰዓታችንን ጠብቀን ከችሳ ብለናል። እንግዲህ አዳዲስ ልጆች ልትኖሩ ትችላላችሁ። ያው ሰብስክራይብ በማድረግ የነባሮች ደግሞ ላይክ በማድረግ ሼር በማድረግ ቤተሰብ አጋራችሁን እንድታሳዩ ስንል በትህትና ጠይቃለሁ። ናይስ። ቀጣይ እንግዲህ ያው እንደተለመደው ወደ ቪዲዮዎቻችን እንገባለን። ያው አሪፍ አድርገን ቲክታክን ቀኛ የምናደርግበት ሰዓት ላይ እንገኛለን ማለት ነው። እና የትም እንዳትሄዱ አብራችሁን እዚሁ ቆዩ ከኛ ጋር ነው። ሌላ በቃ ሰው በጣም በደስተኛ ወዳለሁ፣ ሰውን አቀፍራለሁ፣ አፍቅራለሁ። የሰው ፍቅር ነው የሚፈልገን ደስ ብዬ ማለት ነው። በሙዚቃ ተጀምሯል። ባንዲራዎቹን ግን አይታችኋል። እንዲህ ቀስ በቀስ ወደ ፍቅር ስመጣ ደስ ይላል። ዋናው ላቭ ነው። የዘርፎን ክፍል አዘጋጅታል? አዎ አዘጋጅቻለሁ። ከዛ በፊት ግን ከዚህ በኋላ ስምህን ቀይሬዋለሁ። ቱሉ ዲምቱ ቱዲ ብያለሁ። ቱሉ ዲምቱ ቱዲ ብያለሁ። ለምን? አዎ ለዘረፋው ስም መቀየር አለበት። እኔ ደግሞ ፕሮፌሰር እባላለሁ። እቅዱ ባንክ ነው የምንዘርፈው። ባንኩን ዘርፈን በቀጥታ በፊት ለፊት በር የምንወጣበት እቅድ ነው። ይሄ በጣም ደፋር ነው። 10 ዓመት ይፈጃል። ምን? አዎ 10 ዓመት ይፈጃል። ምንድነው የምናደርገው መሰለ? መጀመሪያ ባንክ ውስጥ የሚሰራ ሰው ዘመድ ፈልገን ሁለታችንም በዘመድ እንቀጠራለን። ከኝቴ የምታየው እንደዚህ ነው። ሁለት ሸምለምሌ ማማሳኮ። ከዛ በኋላ እዛ መስሪያ ቤት ውስጥ ተቀጥረን ተሰቃይ ነው። በቃ ዘንድሮ በዘመድ እየተባለ በቃ ስቃይ ነው። አባቴ ምንም ቅጥር የለም። ዶክሜንትን ይዘህ ትቀመጣለህ እንጂ ደሞዝ ይከፍሉናል። ደሞዙን ደግሞ አዎ እሺ ብለን እንቀበላቸዋለን። ከዛስ የሚከፍሉን ደሞዝ እየተቀበለን እዛው ባንክ አካውንትን ከፍትና ባንክ አካውንት ውስጥ ገንዘቡን እናስቀምጠዋለን። ገንዘቡን ካስቀመጥን በኋላ 5-10 ዓመት ሲቆይ ያ ገንዘብ 1 ሚሊዮን 2 ሚሊዮን ያለ ሚሊዮነር ሆነን ማለት ነው። መልቲ ሚሊዮነሮች ሆነን ማለት ነው። እሱን ገንዘብ ይዘን በቀጥታ በር ገንዘባችንን ይዘን እንወጣለን። እንደዘረፍናቸው አያስቡ። ታዲያ ምን ነው ዘረፋ? የራሳችን ገንዘብ አይደል? ሌባ ሲጀመር በዘመድ አይደል እንዲገባው? ምን አይነት ሰው ነው? ትሰራለህ አትሰራም? ጥሩ እንግዲህ እኔ ከሌላ ሰው ጋር እሰራዋለሁ። ተለማመድ አባቴ መለማመድ። ምግብ ብትበሉ ማትወፍሩ ሰዎች ግን ምንድነው ሚስጥሩ? ማለት ሰው እንዴት የስድስት ሰው ምግብ ብቻውን ጭጭ አድርጎ አይወፍርም እንዴ? ትበላላችሁ፣ ሁሌ ስናያችሁ እየበላችሁ ነው፣ አትወፍሩም ወይስ ምግቡ እዚህ ከገባ በኋላ እዚህ ጋር ሃንግ የሚሰራው ሰው አለ እንዴ? ሁሌ እንደበላችሁ ነው። ሆዳችሁ ውስጥ የታሰረ ጅብ ያለ ነው የሚመስለው ስትበሉ እኮ፣ ግን አትወፍሩም እንዴ? እኔ እበላለሁ 6 ኪሎ
የተመጣጠነ ምግብ አይበሉም እንዳይባል ጾም አትሉ ምን አትሉ ግባ በሞቴ ነው ትሉታላችሁ እንዴ በቃ እንትን ነው እንትን በቃ አይቀርም ስጋ ሽሮ በቃ ሁሉም ድብልቅልቅ አትወፍሩ የሰው ልጅ ሁለት ቁርጥ ከበላ በቂው ነው እናንተ ሁለት ቁርጥ ምግቡ ይጣፍጣል አይጣፍጥም ነው ለመቅመስ ነው እንዴ አበላላችሁ እኮ ሌላ ሌቭል ነው ጋይስ እንዴ ግን አጨምሩም ውፍረት እዛው ነው እናንተናፈራለን ሰው እስኪ ልጅና ብለውና ይላል አሰደዋችሁ ነው እውነት ዲ በዚህ አጋጣሚ ልነግራችሁ የምፈልገው ነገር በቃ you are the chosen one ታድላችኋል በቃ በጣም እድለኛ ናችሁ እኔ ያየሁት ነገር ምግብ በልተው ማይወፍሩ ሰዎች ምላሳቸው ይረዝማል ምላሳችሁ ነው የሚረዝም አንተ 10 ሚሊዮን ብር ማለት እኮ ለኔ ትንሽ ነገር ነው በቃ በኋላ ደውላለሽ አንዴ ወይ መድዬ ማስቲካ ግዛልኝ እንዴ መድዬ እኛ ቤት የማስቲካ ብር የምን ይጠይቃል እንዴ መድዬ ሪሞቷን ንስታርገሽ ጠቅ ስታረጋት ብሮቹ ዘማሉ አይደል ሁለት ሸምለምሌ ማማሳኮ ለምን እዚህ ጠቃርገት ይሄውልሽ ምን ማታደል አይደለም ይሄ ከፈጣሪ የተሰጠን ስጦታ ነው ለኛ ቤተሰብ እንጂ ውሰጂኝ ና ለሰፈር ልጆች እንዳለ ግዢ እሺ መድዬ እሺ መድዬ እኔ አታውን ደማው አብይ አህመድ እንኳን እናንተ ኦርቶዶክስ ተዋህዶች ናችሁና ከ400 በላይ ወታደሮች ጥይት ይዘው አብይ አህመድ በፈቆሮ ያረጉበት ቤተ መንግስት ድረስ ሲሄዱ ምን አድርጎ እንደላካችሁ ታስታውሳላችሁ? ኦኬ እናንተንማ ገርፎ ቀሚሳችሁን ገልቦ አይለመደኝም ምራን አብይ አህመድ እሺ ምራን ጣልቃ ብትገባ እኮ አንተ እንደዚህ አንሆንም ነበር ጣልቃ ብትገባ እኮ እንደዚህ አንተ ነበር እባክህ ጣልቃ ግባና ምራን አብይ ጣልቃ ግባና ምራን አልቻልንም እንፈልጋለን ንገስብን ንጉሳችን ሁን የኦርቶዶክስ ተዋህዶ ንጉስ ሁን አብይ አህመድ እባክህ አይለመደንም ሁለተኛ እንደዚህ ጥቁር አንለብስም የማነቂያ ዶላ እንደወለም Don't let that bro bitch in cause she too messy. Welcome. Yeah! Wetin be this? Wetin be this? Jesus Christ of Nazareth. Look, nigga, we made it. Nigga, we made it. what type of Record. ይመቻት እቺ ብልጥ አቤት እሺ ሰላም ፈለግሽ አዎ አይ አልተጣላንም አይደል ለምን ዘጋኸኝ መቼኒ እና ሃይ ደህና ነህ አይደለ ደህና ነኝ በቃ ቻው ሰላም ሁን እሺ አንቺን መሰለ ማናለ አለኔ ውስጤን የሚያለኝ የሚረዳ ይተገሲ ሰውም የኖረው ሁሌ ሲጎዳ አንቺን ይሻል እኔ ልሞት አሳምሮ ባርጎ ሻል እኔ ልቤ አንቺን ይወድሻል
አረ ስማ የምን ቁልጫ ነው አንተ አትቀጣም እንዴ? በደንብ ከከቡኝ ቁልጫ ነው የተመታ عليك يا ابني Hey, what are you doing out here? Where did the rocket go? Are you okay? I'm okay. Are you okay? ይከፋል። ለዚህ መልስ ምት የለኝ። ሲንግል በመሆኔ ባለማግባቴ አሾፋችሁብኝ፣ ያላገጣችሁብኝ። ደስ አላችሁ? እንኳን ደስ አላችሁ። ቁጥር ለቱ መሆኑ ነው እንደዚህ አንድሽን አላግጥብሻለሁ፣ አሰግድሻለሁ። አንድ እንኳን ሻይ ልጋብዝሽ ብሎ ዴት ይዞኝ ወጣ ይል እና ኪት አባት ያምጥቼ እንዳገ ጭራሽ ቻግን ፍቅር አምላክ ፍቅር ያስበው ፍቅር ፍቅር ዘንቦ ያርሳ ከመሬት ዛፍን ያነሳ ዛፍን የሞተ ፍሬ ነው የሞተ ፍሬም ጥሬ ነው ለቃ ሌላ ታሪክ ውስጥ ገብቷል። ሌላ ሃይ እንዴት ናችሁ? እንደዚህ አይነት ቪዲዮ እንኳን ሰርቼ አላውቅም፣ ግን ለእናንተ ይጠቅማችኋል ብዬ ስላሰብኩኝ ነው። ፀጉራችሁ እንደዚህ ዣቅ ብሎ እንዲረዝምላችሁ ለወንዶችም ለሴቶችም ይጠቅማል። ለወንዶች ደግሞ ራሰ በረሃ ከሆናችሁ ራሰ በረሃ ሳይሆን እንደዚህ ሸሸት ካለባችሁ ለእናንተ የሚጠቅም ለፀጉር የሚሆን ውህድ ነው ማሳያችሁ። ፓፓያ፣ አቮካዶ፣ ሙዝ ነው የሚያስፈልገን። ከዛ አንድ ላይ ብለንድ እናደርገውና ሎሚ እንጨምራለን። ውህዱ ይሄን ይመስላል። እንግዲህ ፀጉሬን እንደዚህ ሁለት ቦታ ከፍያዋለሁ። ከዛ ልትቀቢው እንዳለባችሁ ግጥም አድርጋችሁ ጠጡት። እንዴ ምንድነው ሴቶች ፀጉራችሁ ላይ የምትቀቡን ነገር በስቷል በጣም። ይሄን ሰሞን ሳይ በጣም እየታዘብኩኝ ነው። እንዴ በፊት አቮካዶ፣ ሙዝ ምናምን የተለመደ ነገር ነው። እንዴ አሁን በቆሎ ገንፎ ገንፍተሽ ከዛ ትንሽ ኮረሪማ ጨምረሽበት እህል ልትበላው ነው ስንል ፀጉሯን ቅብት ጭራሽ ድምቅልቅ ታደርግና ቲማቲም ነገር ሽንኩርት ነገር ትንሽ ማቁላላት ዘይት እንዳይበዛበት ምናምን ትልና ቆንጆ ፍርፍር ልትሰራ ነው ስንል ፀጉሯን ቅብት። የምትበሉት ነገር እኮ ነው ፀጉራችሁ የሚያሳምርላችሁ። ማስገባት ወዶ ጥም አድርጋችሁ ጠጡት። በዚህ ነው ፀጉራችን ላይ አድርገን ወደ ወዳችን ገብቶ ማለት ነው። ጎበዝ እውነት ነው። እናሻሽላለን። እስቲ ግን ከስልጣን ጋር ተያይዞ ያለው ጉዳይ በአንድ ቀላል ምሳሌ ለማስረዳት በደቡብ ህንድ ሞንኪ ትራፕ የሚባል ጦጣን የማጥመድ ቴክኒክ አለ። ጦጣ እንደምታውቁት ቁንጥንጥ ናት፣ ቅብዝብዝ ናት፣ ለአደን አትመችም እና በደቡብ ህንድ ያሉ አዳኞች ጦጣን ለማጥመድ የኮኮናት ፍሬ ቅል የሚመስለውን ፍሬ በጦጣ እጅ ልክ በቀጭኑ ይቀዱና ከውስጥ ሩዝ ያስቀምጣሉ። ሲቀዱት የጦጣ እጅ ቀጭን ስለሆነ በዛ ቅጥነት ልክ ይቀዱትና ውስጥ ግን ሰፋ አድርገው ሩዝ ያስቀምጣሉ። ሊይዟት ስለማይችሉ ማለት ነው። ጦጣ ሩዝ አየው ብላ እጇን ሰዳ ካፈሰች በኋላ ልውጣ ስትል የተሰራው ለቀጭኑ ስለሆነ ከጨበጠች በኋላ አይለቃትም። እቺ ጦጣ የሰው ሩዝ ነው ያስኩት
የማይገባኝን ሩዝ ነው ያዝኩት። ይዤው ከቆየው ልያዝ እችላለሁ። በትኛው ልሂድ አትልም። እንደጨበጠች ትታገላለች። በዚህ ጊዜ ያን የኮኮናት ፍሬ መውሰድ ስለማትችል አዳኝ መጥቶ ይዛታል። ጦጣዋን ያደናት የያዛት ምንድነው ያላችሁ እንደሆነ ሐሳቧ ነው እንጂ ወጥመዱ አይደለም። እዛው በትና ብትለቅ ትወጣለች። በሐሳብ ግን ሩዝ አፍሼ ካልወጣው ስላለች እዛው ጋማ ተያዘች ማለት ነው። የሜካፕ ሴት ደግሞ ለትዳር አትሆን። ሜካፕ አይተ መልኳን አይተ በሜካፕ ገምተ የምታገባ ሰው አለቀን አለቀን። እናቴ ጧት ስታያት ብላ ተመጣጣለች እና ሱሪን ሳትጠቀምት ያ የገጠማቸው ነገሮች ነው። በተለይ አርቲፊሻል ፀጉር አድርጋ እንደገና ያንን የራሷን ውበት ትታ ይሄን ደልዛ እዚህ ላይ ከምራ ፀሐይ ልዕልት ፀሐይን መስላ እንደው እግዚአብሔር ለኔ ሰጠኝ ብለህ ገብተህ አልጋ ላይ ስትመለከተው ይሄ ሰውዬ ማን ነው የምትልበት ጊዜ ይመጣል። ሰው በተፈጥሮ ነው መወደድ ያለበት። እኔ አቋም ነው ይሄ። ሴቶች አትቆነጃጁ አይደለም ጉዳይሽ። እኔ ስለሱ አይደለም ብለው በተፈጥሮ መወደድ ያለበት በተፈጥሮ አለቀ። እና ፊትሽን ስትታጠቢ ሶስተኛ ሰው እየመሰልሽ አራተኛ ሰው እየመሰልሽ እንዴት እንትን ይላል? ተፈጥሮ በተፈጥሮ በቃ ቅባት ምናምን እንደዚህ ተቀብቶ ጥሩ መብላት፣ ጥሩ ማሰብ፣ ጥሩ መተኛት፣ ቀና ማሰብ ራሱ ጤና ነው። ጤና ነው በተፈጥሮ መወደድ ያለበት በተፈጥሮ አለቀ። ለቀለቀዋለች ደግሞ እና ፊትሽን ስትታጠቢ ሶስተኛ ሰው እየመሰልሽ አራተኛ ሰው እየመሰልሽ እንዴት እንትን ይላል? ተፈጥሮ በተፈጥሮ በቃ ቅባት ምናምን እንደዚህ ተቀብቶ አዳሜ በቃ የተሸወደን ነው ማለት ነው። ወጋን አፉሪ ኩን ሲራ ጨቤር ወጋን አፉሪ ኡታሎ አፉሪ ቁፋ ኩን ሲራ ጨቤር ሰበኔ ደላንግድን ኡጋዋ ቀየና ጋርታት ተርቤ ጉቱ ማንንቱ ተጃጀለ ረቱር ተሚቲ አርሞ ብልብላን ከዳቹ ማለት ፍደ ብያማ ተቆለ ለፍተ ነበር አራፍቶ ረፊና ኑፋቲ ዱባይ ራና ብልብለኝ ናይን ከዳቻ ፊጅራ ጨቤር ana biyerola latutanan ala kanan gaile ken ala garbu saji kadan na ፍሬን ይበጠሳል kesan ko gawa kiyo Yourself the season. ተመታ ሰው ነው። ተመታ ነው። ይለያል፣ እውነት ይለያል። ማጀብ በራሱ በጣም ትልቅ ነገር ነው። ለዛ ነው ባሉበት ባህልም ሆነ ወግ ይፈቀዳል። የሰርግ የበዓልም ሆነ ሌላ ቀን ፓርቲ ስትወለድ ጭፈራም ሆነ ማንም አይፈቀድ። ይሄ ሰው የተፈታተነ ሰው ኮምፕሊትሊ አይፈቀድ። ሰርግ ላይ ግን ይፈቀዳል። ያቺስ ይለያል አባቴ። ሰርግ ላይ ይፈቀዳል፣ ግን ጨብሲ ቤ ምናምን ነገር አይፈቀድም። ይሄ በጣም ደፋር ደፋር ነው። እኔ በቃ በበኩሌ እውነት እኔ በቃ ወይ አካውንቱን ይስጠኝ በቃ ዝም ብዬ 25 ብር ላክላት ማለት የሴሹን ከቻልኩ የሆነ ሰው የሆነ ነው ከቻለ በቃ አበር መስኪን ስምህም አለበት ደመቃ። እሺ ደመቀ፣ በሀገራችን እንዲሁም በዓለማችን ላይ በጣም አሳሳቢና አነጋጋሪ የሆነ የቆየው ጉዳይ የኮሮና ቫይረስ በሽታ ነውና ስለሱ ምን ያህል ግንዛቤ አለ? ማይኔ ራስን ለመጠንቀቅ የምታውቀው ነገር ስለዚህ በሽታ የሰማኸው ለጥንቃቄ የምታደርገው ነገር? አዎ ሳምና አጃክስ 3 ጊዜ ታጠብ ነው ተባላለ። ይሄ ታጠብ ነው አለ። አዎ እና ደግሞ እኔ በራሴ በኩል ባለትዳር ነኝ። ልንገርሽ አይደለ ሴቶች እንደበዛ እናውቃለን። አዲስ አበባ ሴቶች በዝተዋል። ግን አንድ ሰው ጋር አንድ ሰው ከአንድ ሰው ጋር ነው ተባለ። ስለዚህ ሰዎች የተማሩት እንዳልተማረ እያበላሻሉ አሉ።
ሁለት ሸምለምሌ ማማሳኮ ሀብታሞች ከዛ ውጪ ነው የሌለው። አሁን እስካሁን ድረስ ይዛበች በቃ ንጹህ ነኝ። እሺ ብዙ ኢትዮጵያውያን ይሄ በሽተኛን እንደማያጠቃ ይናገራሉ እና ኢትዮጵያውያን ይሄ በሽታ የሚያጠቃ ይመስላል? አይመስልም። የራሱን መጠንቀቅ የራሱ ጉዳይ ነው እንጂ ኢትዮጵያውያንን አያጠቃም። ኢትዮጵያ ውስጥማ በሽታ ብዙ በሽታ አለ አውቃለሁ። እሱ ይሄን ደግሞ መጠንቀቅ የማን ነው? ባለቤቱ ነው። ኢምፓርት አፍጥጣችሁ ላይ ያችሁ ሁለት ሸምለምሌ ማማሳኮ የዛሬው ቪዲዮአችን እንደወደዳችሁት ባለሙሉ ተስፋ ነኝ። በቀጣይ በአሪፍ ሰዓት በአሪፍ ፕሮግራም እስክንገናኝ ድረስ በዚህ ቻናል ሰንብት እላለሁ። አመሰግናለሁ።